ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችን ቪዲዮን ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የአሜሪካው ጦር በቬንዙዌላ የሚንቀሳቀሰው አደገኛ የወንጀለኞች ስብስብ የሆነውን የትሬንዴ አረንጓ መሪ መግደሉን ዶናልድ ትራምፕ አስታወቁም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። የኢትዮጵያ የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ ይማነ ገብረ መስቀል ጠንካራ ምላሽን ሰጡም። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን ሰበር ዜና መሰረት ከፍተኛው የትግራይ መሪ በፌዴራል ኮማንዶ ኃይሎች በቁጥጥር ስር ውሎ ወደ አዲስ አበባ መምጣቱ ተገለጸ። ይህ ከፍተኛው የትግራይ መሪ ማን ነው? እንዴት ተያዘ? የሚለውን ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወደ አስደመጥናችሁ ዋና ዋና መረጃዎች ወደ ዝርዝራቸው በቀጥታ ከማለፋችን በፊት የአዲስ አበባ ቤቶችና ልማት አስተዳደር ቢሮ ያወጣውን ጥብቅ መረጃ እናስቀድም። የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ድረስ ወደ 5000 ቤቶች የሚጠጉ ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ ቤቶችና ልማት ቢሮ አስተዳደር አስታወቀም። የቢሮ ኃላፊ መቅደስ ወልደ ጊዮርጊስ ከኤኤምኤን ጋር ባደረጉት ቆይታ እንደገለጹት ይህ አዲስ አሰራር በቤት ኪራይ ዋጋ ላይ ያለ አግባብና ያለ ምንም ምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል ተብሎ ይጠበቃል። ወደ ዲጂታል ቋቱ የገቡት እነዚህ የኪራይ ቤቶች በየትኛውም ክፍለ ከተማ፣ ወረዳ አልፎ ተርፎ በየትኛውም ብሎክ ላይ እንደሚገኙ ሙሉ መረጃ በግልጽ የሚታወቅበት መረጃ ላይ ደርሷል። ይህ አከራዮች ቤታቸውን ስለማከራየታቸው መረጃ የመደበቅ እድል እንዳይኖራቸው የሚያደርገው መሆኑን ኃላፊው አብራርተዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር አይችሉም። መንግስት በየዓመቱ አንድ ጊዜ የከተማውን ተጨባጭ ሁኔታ አገናዘበ የገበያ ጥናት ካካሄደ በኋላ የገበያውን እድገት መኖሩን ሲረጋገጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ወይም በመቶኛ ይወስናል። ኃላፊዋ ለአብነትም ሲያስረዱ የአንድ ቤት ኪራይ ዋጋ 1000 ብር ቢሆን አከራዩ በራሱ ፍቃድ ዋጋውን ማሳደግ አይችልም። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይም 100 ብር ብቻ ከሆነ ዋጋውን ወደ 1000 ብር ማሳደግ የሚቻለው በዚያው ህጋዊ አሰራር መሰረት እንደሆነም ገለጹም። ከዚህ ውጭ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖርም አስገነዘቡም። የአከራይና ተከራይ ውል ምዝገባ ከተጀመረ በአሁኑ ወቅት 2 ዓመት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱ ወገኖች በአካል በመቅረብ እንደነበረም አስታውቀዋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ወይም በኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት በመቀጠል ከፈለጉ ውላቸውን በኦንላይን በቀላሉ
በቀላሉ ማሳደግ ይችላሉ። የውል ጊዜው ማብቃቱ ምክንያት ብቻ አከራዩ ተከራዩን አስወጥቶ ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑም ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ሊገቡ እንደማይገባ ኃላፊዋ ተናገሩም። በአሁኑ ወቅትም የገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና የመጨረሻው ውጤት እንደደረሰ ይፋዊ መመሪያዎች በተከታታይ ተግባራዊ መደረጋቸውን እንደሚቀጥሉም ገለጹ። ተከራዮቹ መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሰቡት ወይዘሮ መቅደስ ወልደ ጊዮርጊስ አከራዮቹ ዋጋ ጨምሮ ሲሏቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር እንደሌለባቸው ማሳሰበው። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነቱ ውስጥ ያሉ ዋጋ መጨመር ፈጽሞ እንደማይፈቅድላቸው አጽንኦትም ሰጥተዋል። በአጠቃላይም በሁለቱ ዓመት የኪራይ ውል በተገቢው መንገድ ማደስ ግዴታ ሲሆን አከራዮቹ መብትና ግዴታቸውን ለይተው በማወቅ ሕጋዊ አሰራሩን እንዲጠብቁ ጥሪ አቀረበው። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመቅረፍ የጀመረውን የአሰራር ቴክኖሎጂ ማሻሻያ አጠናክሮ እንደሚቀጥልበትም ገለጹ። የአሜሪካ ጦር በቬንዙዌላ የሚንቀሳቀሰውን አደገኛ የወንጀሎች ስብስብ የሆነውን የትሬንዲ አረንጓዴ መሪ መግደሉን ፕሬዝዳንት ዶናልድ ትራምፕ አስታወቁም። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባወጡት መግለጫ የአሜሪካ የደቡብ እዝ ፈጣንና ገዳይ በሆነ ወታደራዊ ጥቃት ሄክተር ሮስተፎርድ ጌሬሮ ፍሎሬስ ወይም በቅጽል ስሙ ኒዮ ጌሬሮ የሚባለው መግደሉን አረጋገጡም። ይህ ወታደራዊ ትንኮሳ ከቬንዙዌላ መንግስት ጋር በቅርበት በተቀናጀ ሁኔታ የተፈጸመ መሆኑንም ገለጹ። ፕሬዝዳንት ዶናልድ ትራምፕ ካወጡ መግለጫ ጋር አያይዘው የለቀቁት ቪዲዮ ምስል አንድ ተተኳሽ ወይም ሚሳኤል አንድ ህንፃ ላይ ሲያርፍና ህንፃው በእሳት ሲጋይ በግልጽ ያሳያል። ፕሬዝዳንት ዶናልድ ትራምፕ በመግለጫቸው ጠንከር ያለ መልእክት ያስተላለፉ ሲሆን የትሬንዲ አረንጓዴ አሸባሪዎች ከዚህ በኋላ በቬንዙዌላም ሆነ በየትኛውም ቦታ ደህንነት የተጠበቀ መደበቂያ የላቸውም ብለዋል። አክለውም በእኔ አመራር ስር እነዚህ ጨካኝ ነፍሰ ገዳዮችና የእጽ አዘዋዋሪዎች በማንኛውም ጊዜና በማንኛውም ቦታ ፈልገን በማግኘት ሊገቡበት ወደሚገባቸው የገሃነም ጥልቅ ጉድጓድ እንልካቸዋለን ሲሉ ፕሬዝዳንት ዶናልድ ትራምፕ አስታወቁም። በ2022 የፕሪቶሪያው የሰላም ስምምነት ቁልፍ ተደራዳሪ የነበሩት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ጽንፈኛ ያሉት የህወሓት ክንፍ ከኤርትራ መንግስት ጋር በማበር ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑን በማጋለጥ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቀረቡ። ሁለቱ ከፍተኛ ባለስልጣናት ሰሞኑን በአልጀዚራ ሚዲያ ላይ በጋራ ባወጡት ጽሑፍ ይህ ህወሓት አክራሪ ቡድን የክልሉን ጊዜያዊ አስተዳደር በማፍረስ የራሱን ህገወጥ አስተዳደር የመሰረተ ሲሆን በኤርትራ መንግስት ቀጥተኛ ድጋፍ ወጣቶችን በግዴታ እየመለመለ እያሰለጠነ እያስታጠቀ ይገኛል ሲሉ በጽኑ ኮነኑ። ባለስልጣናቱ በጽሁፋቸው የኤርትራን ጣልቃ ገብነት በስፋት የኮነኑ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ደካማና የተከፋፈለችውን እንድትቀጥል ፍላጎት እንዳላቸው ገለጹ። በመሆኑም የፕሪቶሪያው የሰላም ስምምነትን ለማፍረስ በህወሓት ውስጥ ካሉ ጽንፈኛ አካላት እንዲሁም ከአማራ ፋኖ ሚሊሻ አክራሪዎች ጋር ግንኙነት በመፍጠር ጽምዶ የተሰኘ አዲስ ጥምረት በአስመራ አደራጅተዋል ሲሉም ከሰሱ። ይህ በአስመራ በመቀለና በሱዳን በሚስጥርም ሆነ በግልጽ ስብሰባዎች የተዋቀረ ጥምረት የፕሪቶሪያውን ስምምነት በአደባባይ በመጣስ በሚቀጥሉ ቀናት በፌዴራል መንግስቱ ላይ ግልጽ ጥቃት ለመሰንዘር መወሰኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አጋልጠዋል። በተጨማሪም የጽንፈኛ ቡድን ለሰላምና ለስምምነቱ መከበር የቆሙትን አመራሮች ከመዋቅሩ እያባረረ መሆኑንም ጠቁመዋል። የትግራይ ህዝብ የጦርነት አጀንዳን በግልጽ ውድቅ ማድረጉን ያነሱት ሁለቱ ባለስልጣናት አክራሪው የህወሓት ቡድን ግን የኤርትራን አስገዳጅ ወታደራዊ ምልመላ ስልት በመጠቀም ትግራይን ወደ ሌላ መስቀልቅል እየመራት መሆኑን አስጠነቀቁ።
አስታወቁም። ይህንን ክስ ተከትሎ አቶ ይማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ያጣጣሉ ሲሆን ይህንንም ሁለቱ ወገኖች ከፕሪቶሪያ ስምምነት ወራት በፊት በጅቡቲና ሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲሞክሩ ነበር ሲሉ ተናገሩ። ይህንንም አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግረው እንደ ማስረጃ አቅርበዋል ሲሉ አቶ ይማነ ገብረ መስቀል ተናገሩ። በመጨረሻም የኤርትራው ማስታወቂያ ሚኒስትር በአሁኑ ወቅት በቀጠናው ለታየው አለመረጋጋት መንስኤ የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለውን የባህር በር መሻት የከፈተው የጠብ አጫሪነት ንግግር ነው ያሉት አቶ ይማነ ገብረ መስቀል አሁን የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ሰጥተዋል። አሁን በተሰማው ሰበር ዜና መሰረት ከፍተኛው የደብረ ጽዮን ገብረ ሚካኤል አማካሪና የህወሓት ታጣቂ ቡድን አርሚ 7 የተባለው መሪ የሆነው ጄኔራል ምሩጽ ጌታቸው በቁጥጥር ስር ውሎ ወደ ፌዴራል መንግስቱ መምጣቱ ተገልጿል። ምሩጽ የተባለው የህወሓት አርሚ 7 ጄኔራል ወደ ደቡብ ሱዳን ሲያቀኑ ድንበር አካባቢ ተይዘው ወደ ፌዴራል መንግስቱ መምጣታቸውም የወጣው መረጃ ያመላክታል።